ለካስ እውነት ነው አልሞትክም። ሰላም ነህ ጎ? አሁንም ዙረትን አላቆምክ? ቤት መቀመጥ ሰለቸኝ እባክህ። እንዴት ነሽ ወርቄ? መትረፍን ሰምቼ አላመንኩኝም ነበር። እንደምትሞት እርግጠኛ ነበርኩ። እኔ እንዲህ በቀላሉ አልሞት። አረ እንኳን አልሞት። ደስ ብሎናል። ለወርቄ ነው። ብዙ ጓደኛ የላት። መትረፍ ካልከው ይሄንን እመን እድለኛ ቢስምሯል። እስቲ እንግዲህ ተመልሼ ስገባ ጠይቀዋለሁ። እየቀለድክ መቼም ወደ ቢስ ጫካ አትመለስ። የጀመርኩትን ዓላማ አልጨረስኩም። ከዚህ በኋላ ከወርቄ ጋር አቅ እዛ እርግማን እንዳታጋባባት። ምን እያደረግክ ነው? አብክድ እያዘጋጀው ነው። ምንድነው ደግሞ እሱ? ስለ አብክድ ምንም አታውቅም? አሳያለሁ። ናግባ። አበክር ጥቅሙ ምንድነው ያልከኝ? አንዱ ሬሳን ለመገነዝ ነው። ገናዥ ነህ? አዎ። አብዛኛውን የድባብ ሰው ከሞተ በኋላ ነው የማገኘው። እንዴት ግልግል መሰለ። ምን ሆና ነው? እኔ እንጃ። እሱን ዶክተሩን ጓደኛን ጠይቃት። የኔ ስራ ሬሳን ለቀብር ማዘጋጀት ነው። መንስኤውን አልመረምርም። አሁን ይልቅ እቺን ወደዚህ ትንሽ እንድናስጠጋት አግዘኝ። ከዚህ በፊት ይሄን ነገር አድርገህ ታውቃለህ? ምን መገነዝ? ኧረ በጭራሽ። እርግጠኛ ነህ? ምን ነው ገረመ? አይ ብዙ ሰው ሬሳ አካባቢ ጨንቋል። አንተ ደግሞ ምንም አልመሰለህም። ምናልባት አድርገህ ካወቅክ ብዬ ነው። ብዙ ዘመን ኖሬያለሁ።